ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ ዓመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። ለዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 ዓመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። 15 ዓመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ከምንድን ነው ያገኘችው? ይሄንን መስክ ሚለውን ደግሞ እንመልከት። የሚተሳሰር ጉዳይ ስላለ ለምሳሌ ቡና ከ84 እስከ 98 በ15 ዓመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ። 15 ዓመት 3.5 ቢሊዮን ዶላር። ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሽጣለች።